ፋርሴ ቡላዎች ግን ምን አድርጉ ነው የምትሉን? አቶ ገዱ አንዳርጋቸው ፓርኪንግ እየሰሩ ነው አሜሪካ ላይ እና ምን ይሁን? ይህ እኮ ሊያስመሰግናቸውና ሊያስወድሳቸው ነው የሚገባው። እንዲህ አይነት ክልል የመራ ፕሬዝዳንት ወይም ደግሞ እንዲህ አይነት በሚኒስተር ደረጃ ያገለገለ ትልቅ ባለስልጣን ከስልጣኑ ሲወርድ ገንዘብ ሳይኖረው ቀርቶ ራሱን ለመደጎም ፓርኪንግ ሲሰራ ከታየ ያንን ግለሰብ ያፈራው ማህበረሰብ ሊኮራ ይገባል። የምሬን ነው። ምክንያቱም እንደ ሌሎቹ ታላላቅ ባለስልጣናት በዱባይ፣ በስዊዝ ባንክ፣ በተለያዩ የውጭ ሀገራት ቅንጡ ቪላዎች፣ የተለያዩ አፓርትመንቶች ገንዘብ በዶላር ቀይረው በስዊዝ ባንክ ያላከማቹ ፕሬዝዳንት በመሆናቸው ራሳቸውን ለማስተዳደር በንጹህ ሕሊናቸው ፓርኪንግ እየሰሩ ከሆነ አቶ ገዱ አንዳርጋቸው ሊሸለሙና ሊመሰገኑ ነው የሚገባው። ምክንያቱም ሌብነት ውስጥ የሉበትም ማለት ነው። እንደሳቸው እኮ ከስልጣኑ ወርዶ በላቡ ለመኖር የሚተጋ የቀድሞ ባለስልጣን በባትሪ ፈልጋ አታገኝም እኮ። ድንቃድንቅ ላይ ሊመዘገቡ እኮ ነው የሚገባው። ኢትዮጵያዊ ሆነው በሚኒስትር ደረጃ አገልግለው የክልል ፕሬዝዳንት የነበሩ ሰው ሆነው ዛሬ ላይ ከስልጣን ሲወርዱ ኑሯቸውን ለማሸነፍና ሰርቫይቭ ለማድረግ ፓርኪንግ ከሰሩ ሊመሰገኑና ሊወደሱ ነው የሚገባው። ምክንያቱም አሁን ላይ እሳቸው ንጹህ ሕሊና ነው ያላቸው። ምንም የሌብነት ባክግራውንድም የሌብነት ታሪክም የላቸውም ማለት ነው። ስለዚህ ፋርሴ ቡላ አቶ ገዱ አንዳርጋቸው ከስልጣን ወርደው ፓርኪንግ አሜሪካ ላይ እየሰሩ ነው እና ሊኮራባቸውና ሊመሰገኑ ሲገባ ልታሸማቀቅ ምን አይነት ጭንቅላት ነው ያላችሁ? ለነገሩ የእናንተ ጌቶችና የለመዳችኋቸው ባለስልጣናት ሲዘርፉና በውጭ ሀገራት ገንዘብ ሲያከማቹ ቪላ ሲገዙ ነው የምታውቁት። አዲስ ነገር ሆነባችሁ፣ አይፈረድባችሁ። እሳቸው ትልቅና አራያ የሚሆን ተግባር ነው እየፈጸሙ ያሉት። እንዲያውም አንድ ያስታወሱኝ ሰው ቢኖር የቀድሞ የዩራጋይ ፕሬዚዳንት ከ2010 እስከ 2015 ዩራጋይን የመሩት ጆሴ ሙሄካን አስታወሱኝ። እሳቸው ከዓለማችን ዳው ፕሬዚዳንት መባል ይታወቃሉ። ከእሳቸው በላይ የህሊና እረፍት ሊኖረው የሚችል ግለሰብ በትልቅ ስልጣን ደረጃ አገልግሎ አሁን ላይ ራሱን ለማኖር ወርዶ ትንሽ ስራ እየሰራ ያለ ሰው ሊመሰገንና ሊኮራበት ነው የሚገባው። ለነገሩ እናንተ ከለመዳችኋቸውና ከእናንተ ጌቶች አንጻር ሲታይ ምናልባት የወረደ ስራ ሊሆን ይችላል። የእናንተ ጌቶች በስዊዝ ባንክ፣ በዱባይ በተለያየ ቦታ ገንዘብ አከማችተው ልክ ከስልጣን ሲወገዱ የተቀናጣ ኑሮ ይኖራሉ። አቶ ገዱ አንዳርጋቸው ግን ከዚህ በተቃራኒ ስለሆኑ ልታሸማቅቋቸው መሞከራችሁ እናንተ የሌባ ተከታዮች እንደሆናችሁ ከዚህ በላይ ማረጋገጫ የሚሰጥ ነገር ስለሌለ በአቶ ገዱ አንዳርጋቸው ግን የምር ኮርተናል። ከህሊና ወቀሳ፣ ከህሊና ጭንቀት፣ ከኋላ ከሌብነት ባክግራውንድ ነፃ ሆነው ራሳቸውን ለማኖር ያገኙትን ስራ ሰርተው እየተዳደሩ ነው። ይመቻቸው። እንወዳቸዋለን። እናንተ ለሌብነት ለሀገር አስባቸው አታውቁምና ገዱ አንዳርጋቸው በእውነት አልበላም። ማዝ ነው ግን እንደነዚህ አይነት ሰገጤ ለነሱ የአማራን ስልጣን አሳልፈ ሰጠ መውጣት ያማል። በጣም ነው የሚያም። መስፍን ፈይሳ እንኳን ባለሀብት ሆኗል። መስፍን ፈይሳ ገዱ አንዳርጋቸው ፓርኪንግ መስራቱ እንዴት ሊያስደነግጣችሁ ቻለ? እንዳንተማ ዘርፎ እንደ አዚም መስፍን የ4.5 ቢሊዮን ዶላር ሌባ መሆን ነበረበት። እንደናንተ በደንብ አድርጎ መዝረፍ ነበረበት። ገዱ በሐቁ ስለኖረ ነው። በሐቁ ሳይዘርፍ ስለኖረ አሜሪካ ሲመጣ እንደ ማንኛውም ሰው ስራ ነው የምትጀምረው። የሆነ ስራ ትጀምራለህ። ፓርኪንግ ሊሆን ይችላል፣ ጋዝ ስቴሽን፣ ሱፐርማርኬት ሊሆን ይችላል፣ ዲፍረንት ኡበር ሊሆን ይችላል። የተለያዩ ስራዎች አሉ አሜሪካ። እሱን ሊሰራ ይችላል። ስራው ሊከበርበት እንጂ ሊያሰድበው አይችልም። እንደናንተ አይነት ሌባ ዳፍንታም ግን ምን ያደርጋል? የኢትዮጵያ ከፍተኛ ባለስልጣን ሆኖ እንዴት አልዘረፈም ነው ጥያቄ። በኋላ ለእናንተ ቀኑ ይመሻል፣ ቀኑ ይመሻል። እመነኝ። የዛኔ ያ ሁላ ጉራ፣ ያ ሁላ መበጥረቅ፣ ያ ሁላ ብዙ ነገር አፈር ከድሜ ይገባል። ገዱ አንዳርጋቸው ይባላልና አትሊስት ያ ነገር ልትኮራበት ይገባል። ገዱ ልትኮራበት የምትችለው የሚያሸማቀቅ አንድ ነገር የለም። ስለዚህ ትልቅ ሰው ነው። እግዚአብሔር ምስክሬ ነው። በጣም ነው ያደነቅኩ። እኔ ቢያንስ 1-2 ቪላ እና የሆነ 7-11 ይኖራል ብዬ አስቤ ነበር። የሚለው በጀቱ እጅ ላይ ነው ያለው። በስሱ የሆነ 2 ቪላ ምናምን ነገር ከዛ 1 7-11 የግል ነው ዱቅ ብለህ ትኖራለህ ብዬ ነበር ያሰብኩት አሜሪካን ሀገር። አለመዝረፍ ግን አይጸጽትም። አባ ትልቅ ሰው ነህ። አደነቅኩ ከማንም በላይ። በቃ አልዘረፍክም። ኢትዮጵያን ሳትዘርፍ በሀቅ ብዙም ባትሰራለት ለአማራው ሕዝብ ሳትዘርፍ በሀቅ የወጣ አንተ ላይ ነገርኩህ እኮ ከነ ማስረጃው። የሽመልስ አብዲሳ ዘመዶች በሙሉ ሲሚንቶ
ኢትዮጵያ ላይ አስመጭና ላኪ እነሱ ናቸው። ኢትዮጵያ ላይ ሲሚንቶ በሙሉ ማህበራዊ ሚዲያውን ለሁለት የከፈለ ምስል ነው እንግዲህ ማሳያችሁ። ከጀርባ የምትመለከቷቸው የቀድሞ ኢትዮጵያ ባለስልጣን የነበሩት አቶ ገዱ አንዳርጋቸው ናቸው። በአማራ ክልል ፕሬዚዳንትነት አገልግሏል። ኢትዮጵያን በውጭ ጉዳይ ሚኒስቴርነት ከዚህም በተጨማሪ በጠቅላይ ሚኒስትሩ አማካሪነት እንደዚህ ያገለገሉ ሰው ናቸው። በሚኖሩበት አሜሪካ ሀገር እንግዲህ የፓርኪንግ ስራ ይሰሩ ነው በማለት አንድ ሰው ይህን ምስል አንስቷቸው ማህበራዊ ሚዲያ ላይ ሊሳለቅባቸው ሲሞክርና የተለያዩ ሰዎችም እንደዚሁ ሊስቁባቸው ሲሞክር የተመለከትኩት ምስል ነበር። እኔ ምንም አይነት ስራ ዘርፍ ውስጥ ተሰማሩ፣ ምንም አይነት ነገር ውስጥ ስሩ፣ የሀ ስራ ዘርፍ ማለፉ አይቀርም። ዘላለማችሁን ያን ስራ አትሰሩትም። እኔ በጣም መፈራው ለዚህ ነው። እዚህ ሀገር እንዲሳካልኝ ነው ደግሞ ተሳክቶልኝ ሰው እንዳያየኝ የምፈልገው ለዚህ ነው። በእውነት ነው የምላችሁ። ተሳክቶልኝ ሰው ካየኝ በኋላ እንደው ምናልባት ህይወት ላይ ነገር ተፈጥሮ ከተሳካልኝ ነገር ሌላ ቦታ ወርጄ ስሰራ ራሴን ለማሸነፍና ቤተሰቦችን ለማሸነፍ ህይወቴን ለማስተካከል ወርጄ የምሰራ ከሆነ የሰው መሳለቂያ መሆኔ የማይቀር ነው። ለአይምሯችሁ ሰላም የሚሰጠው ነገር ስትሰሩ ወር ደግሞ አሁን እየሰራችሁ የነበረው ስራ ባይሳካላችሁና ወርታች መውረድ ቢጠበቅባችሁ ሀበሻ እንዳያችሁ መጸለይ ያለባችሁ ሰዓት ላይ ድረስ የምንገኘው እንግዲህ ሰላማዊ ህይወታቸውን እየመሩ ነው። አቶ ገዱ አንዳርጋቸው ከዚህ በፊት እናውቃቸው ነበር። ትልቅ ስራ ፖዚሽን ላይ የነበሩ ሰው ነበሩ። ኢትዮጵያን ብዙ ቦታ ወክለዋል። ውጭ ጉዳይ ሚኒስትር ብቻ ብዙ ነገር ያደረጉ ሰው ናቸው። ግን ያ ሁሉ አልፏል። አሁን ለዘላለም አይቆይም እዛ ፖዚሽን ላይ። ያ ሁሉ አልፎ ህይወታቸውን የሚመሩበትን የሰላም እንቅልፍ እያገኙ የሰላም እንቅልፋቸውን ተኝተው ህይወታቸውን የሚመሩበትን ስራቸውን እየሰሩ ነው የሚገኙት። ብዙዎቻችሁ ሶሻል ሚዲያ ላይ እሳቸው ላይ ሙድ ለመያዝ እሳቸው ላይ ለመቀለድ እየተሞከረ የሚገኙ ነገር doesn't make sense። እና ይህንን ፎቶ ራሱ ያነሳው ሰው ምንድን ነው አልገባኝ። ምን አቺቭ ለማድረግ ነው ይህን ፎቶ አንስተ ፖስት የተደረገው? ፓርኪንግ ሰራ አየሁት ደግሞ ፓርኪንግ ሰሩ አየኋቸው ብሎ ለመቀለድ ካልሆነ በስተቀር እና እባካችሁ ከዚህ ቀደም ትልቅ ቦታ የምናውቀው የነበረ ሰው ዝቅ ብሎ ስንመለከተው ከመሳቅና ከመቀለድ ይልቅ ያለውን ከሬጅና ያለውን ጥንካሬ አድንቀን ደጋሚ እንዲሳካለት ወደዛ ቦታ እንደስለት የምንጸልይበት ማይንድ እንዲሰጠን እኛ የምንጸልይ እባካችሁ። መጀመሪያ ምንም ለማለትም አልፈለግኩም ነበር በዚህ ጉዳይ። በቃ ፓርኪንግ እየሰሩ ነው፣ በቃ አለቀ፣ ይመቻቸው ብዬ ነበር ለማለፍ የነበረው። ግን the amount of people like making fun of this guy or this individual እየቀለዱና ሙድ እያያዙ የሚገኙ ሰዎች ግን በጣም ነው የሚያሳዝነው። እስቲ እናንተ ስለ ገዱ አንዳርጋቸው ያላችሁን አስተሳሰብና ያላችሁን አስተያየት እስቲ ኮመንት ላይ አስቀምጡልኝ። ገዱ አንዳርጋቸው ይህን ስራ መስራታቸው ለእናንተ ምን አይነት ስሜት ነው የሚሰጣችሁ? እየሰሩ ነው፣ በዚህ እድሜያቸው መስራት አለባቸው። በቃ ይመቻቸው። አዝ ኦልዌይስ እናንተ የሚመቻችሁ መልካም ቀን። የተወደዳችሁ ቤተሰቦቼ ይህንን የገዱን ነገር ስትመለከት ምንድን ነው የሚታየ? ማለት it must be clear ማለት በግልጽ የሚታይ ነገር አለ። እንዳትረሱ ገዱ አንዳርጋቸው የአማራ ክልል ፕሬዝዳንት ነበር፣ የለውጡ ሞተር ነበር። ከዛ በኋላ የጠቅላይ የውጭ ጉዳይ ሚኒስቴር ነበር፣ የደህንነት አማካሪ ነበር፣ የአባይ ተደራዳሪ ነበር። በዚህ ሁሉ የስልጣን እርከን ውስጥ አልፎ ለግብፅ አባይን አልሸጥም ብሎ አልፈርምም ብሎ ትራምፕ ፊት ትዝ ይላችኋል አይደል? ትራምፕ ግብፅ ግድቡን ታፈነደዋለች ምናምን ያለበት ጊዜ ያኔ አንዱ ተደራዳሪ ገዱ ነበር። በዚህ ሁሉ ውስጥ አልፎ ከዛ በኋላ ያቺ ታሪካዊ ፓርላማ ንግግርን ታስታውሷታላችሁ። እነ ዲና ሙፍቲ የሳቁባት ምናምን ማለት ነው። ይህን ነገር በሙሉ አሳልፎ ገዱ አንዳርጋቸው ዛሬ አሜሪካ ውስጥ ፓርኪንግ እየሰራ ነው። ይሄ ማለት አካውንቱ ባዶ ነው ማለት ነው። በብዙ ክብር በእንቁና በወርቅ የሞላው ጭንቅላቱና ህሊናው ነው። እንዳትረሱ። የቀበሌ ሊቀመንበር መሬት አስተዳደር ዱባይ ቤት በሚሰራበት ሰዓት የምናቃቸው ባለስልጣኖች እዚህና እዛ 3 4 5 ቤቶች ባሉባቸው ሰዓት ለአንድ ሴት 400 እና 500 ሺህ ብር እዚች ጀሞ ጨረታ በሚገባበት ሰዓት የአባይ ግድብ ተደራዳሪ የነበረው ገዱ አንዳርጋቸው ዛሬ አሜሪካ ውስጥ በንጹህ ህሊና እና በባዶ ኪስ ስራ እየሰራ ይበላል። ይሄ የኢትዮጵያ ቢሮክራሲ ለምን ሌባ እንደሞላው ንጹህ ሰዎችን እንዴት አድርጎ እንደሚተፋ ክሊር አድርጎ የሚያሳይ ነው። ህሊና ሲኖርህ አትሰርቅም። ገዱ አንዳርጋቸው በጣም ሊኮራን የሚገባው የነዚህ ሰዎች ደም የለበትም። ቤታቸውን በደም የሚገነቡ ሹመኞች ባሉባት ለአንድ መታወቂያ 20 እና 30 ሺህ ብር የሚጠይቁ ሌቦች ባሉባት ሀገር ውስጥ
መሬት አስተዳደር ስትሄዱ በሰው ደም ሊደልቡ የተዘጋጁ ተዋኖች በበዙባት ሀገር ውስጥ የጠቅላይ ሚኒስቴሩ የደህንነት አማካሪ የነበረ የውጭ ጉዳይ የነበረ የአባይ ግድብ ተደራዳሪ የነበረ አንድ ሰው ፓርኪንግ ሲሰራ ስትመለከቱት የህሊና ንጽህናን ካላያችሁ የኢትዮጵያ ቲክቶከር ናችሁ ማለት ነው። የኢትዮጵያ ቲክቶከሮች ብቻ ነው እውነት እንዳይታያችሁ አይናችሁ የተሰወረ ገንዘብ ማጣትን እንደ ውርደት የምትቆጥሩ እውነትን መግዛት የማትችሉ ርካሾች የኢትዮጵያ ፖለቲከኞችና የኢትዮጵያ ቲክቶከሮች ብቻ ናቸው። እመኑኝ፣ አንድ ቀን ለገዱ የታማኝነት ሐውልት አዲስ አበባ ላይ እናኖርለታለን። ይሄ ሰው በስልጣን ዘመኑ የስራ አቅም ይኑረውም አይኑረውም ሌባ ግን እንዳልነበረ ይሄ ተግባሩ ይመሰክራል። የሰው ደም ቀርቶ ባንክ ውስጥ አላጠራቀመም፣ በድሆችም ባልከበረም። ገዱ በአቅሙ በታማኝነት ሀገሩን አገልግሏል ነው የሚለን ይሄ ነገር። ገዱ ሌባ አይደለም። ገዱ ፎከሱ በሚችለው አቅም አገሩን ማገልገል ነበር ነው የሚለን። እኔ ገዱ ፖለቲካል ጂኒየስ ነው እያልኩኝ አይደለም። ገዱ ለአማራ ህዝብ ታላቅ ስራን ሰርቷል ምናምን እያልኩኝ አይደለም። ወይም ደግሞ አማራንም አዋርዷል እያልኩኝ አይደለም። ያው ለውጥ አካባቢ የነበረው ሙገሳ ታውቁታላችሁ። ከስልጣን ከለቀቀ በኋላ ደግሞ እንዴት እንደተሰደበ ታውቁታላችሁ። እኔ ከሰዳቢዎቹም ከሞገሾቹም አይደለሁም። ቢያንስ ግን ይሄ ስራው ዊትነስ የሚያደርገን ከአንድ የቀበሌ መሬት አስተዳደር በተሻለ ሁኔታ ንጹህ ነበር። ጉቦ አልበላም ማለት ነው። ድሃ ነበር ማለት ነው። በደሞዙ ነበር የሚኖረው ማለት ነው። ጻድቅ ሰው እውነትን ይገዛታል እንጂ አይሸጣትም። በእግዚአብሔርና በሰው ፊት ይከብራል። እንዳንተ አይነት ባለስልጣን ስለነበረን እግዚአብሔር ይመስገን። የለውጡ ባለቤቶች ምን ያህል ንጹዎች እንደሆናችሁ ይሄ ምስክር ነው። ገዱ እግዚአብሔር ይባርክህ። በጣም ኮርተንብሃል። አንድ ቀን የመታሰቢያ ሐውልት እናኖርልሃለን። በጣም የሚገርመው ግን ኢትዮጵያዊ ነው። እኔ ድሃ ነኝ። የእውነት ለመናገር አካውንቴን ብታዩት 30 እና 20 ሺህ ብር አይኖረው። በጣም ምንም ላረግልህ አልችልም። አንድ ቲክቶከርን ባለጸጋ የምታረጉ ኢትዮጵያውያን ግን ገዱን ባለጸጋ ማድረግ ለምን እንዳቃታቸው አይገባኝም። ክብርና ሽልማት ይገባዋል። በተቻላችሁ አቅም ሌላ ነገር ከምታስተባብሩ ይሄንን አስተባብሩ። በቃ ለገዱ ጎፈንድም ያዘጋጁለት። ከዛ በስተርጅናው እንደዚህ አይነት ስራ መስራት የለበትም። ያገለገላችሁን ሰው፣ ስለ እውነት የቆመን ሰው ማክበር ልመዱበት። በተለይ አሜሪካ ያላችሁ ኢትዮጵያውያኖች እግዚአብሔር ይባርካችሁ። መልካም